አብሮ ይስጥልን ሀብቴ እንዴት ቆያችሁ? እኔ በጣም ሰላም ነኝ። እግዚአብሔር ይመስገን ደህና አቤ እናመሰግናለን ስለተገኘ። አንድ ፕሮግራም ትንሽ ጊዜ ወሰደብንና ረዘም አለ። ለዚህ ይቅርታ እንጠይቃለን። ትንሽ አስጠብቄያለሁ። በቀጥታ የምናልፈው ወደ አንተው ነው እና በተለይ ትላንትና በአራቱ ማዕዘን ስላሉ ሁኔታዎች ገለጻ እናደርጋለን ብለህ ህብረተሰቡም ተከታታዮቻችንም ስለሚጠብቁ እድሉን ላንተ ልስጥህና እንደው የዛሬ የግንባር ውሎች በአራቱ ማዕዘን ያሉ ሁኔታዎችን ተሰባስበው ከሆነ ካልሆነም በእናንተ በኩል ለዛሬ ለህዝቡ መቅረብ አለበት የምትሉትን እንድታቀርብ እድሉን ልስጥ አቤ። አመሰግናለሁ ሀብቴ። በቅድሚያ ጊዜያችሁን አጣባችሁ ለዚህ ቃለ መጠይቅ ስለጋበዛችሁኝ በዚህ ትግል ስም ምስጋናዬን ማቅረብ እፈልጋለሁ። በዚህ በተጣበበ ጊዜ ሁላችንም ብንሆን ጊዜውን እየገፋንም ቢሆን ለዚህ ህዝብ፣ ለዚህ ለተጨቆነ ህዝብ፣ ለዚህ አምባገነን ለሆነ ስርዓት ምን መሆን መቻል አለበት የሚል የጋራ ምክክር፣ የጋራ ውይይት ማድረጉ በራሱ ትልቅ ምስጋና የሚሻው ነው በዚህ ወቅትና ከዚህ ጋር ተያይዞ ጊዜያችሁን አጣባችሁ ስለጋበዛችሁኝ ከምንም በላይ ምስጋና ማቅረብ ነው የምፈልገው። በመቀጠል የአማራ ፋኖ ብሔራዊ ንቅናቄ በተለያዩ አውደ ግንባሮች ላይ ድል እየተቀዳጀ ይገኛል። ከዚህ ጋር ተያይዞ በተለይ በሸዋና በወሎ ቤት አማራ የተካሄዱ ውጊያዎች አሉ። እነሱን አቀርብና ይሄ ከባድ ምት እየደረሰበት ያለው የአገዛዙ ሰራዊት ፍልሰትን በተመለከተ እንደዚሁ አነሳለሁኝ። ከዛ በመቀጠል ደግሞ የፈተናዎች ጋር ተያይዞ ያሉትን እንደዚሁ እንደ አማራ ፋኖ ብሔራዊ ንቅናቄ ከትምህርት ጋር ተያይዞ ያለውን እንቅስቃሴ ተማሪዎች ጋር ከተማሪዎች ጥበቃ ጋር ፈተናዎችን በአግባቡ በጸጥታ ችግር እንዳይደናቀፉ በማድረግ ረገድ በአግባቡ እንዲፈተኑ በማድረግ ረገድ ያለውን እንደ ድርጅት ወጥ የሆኑ መረጃዎችን አደርሳለሁኝ። ወደ ግንባር አውደ ውሎቹ ሳልፍ በዛሬው ዕለት ሸዋ ጠቅላይ ግዛት ላይ በተለይ ትናንትና ማታ ጀምሮ ነው ጠንካራ አውደ ውጊያ ተደርጓል። በዚህም ድል ተቀዳጅቷል። ነጎድጓድ ክፍለ ጦር በተጉለትና ቡልጋ አውራጃ በባሶና ወረና ወረዳ ድል ተቀዳጅቷል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ስር የሚንቀሳቀሰው ነጎድጓድ ክፍለ ጦር ትላንትና ሰኔ 10 ቀን 2018 ዓ.ም ባደረገው ውጊያ ከፍተኛ ድል ተቀዳጅቷል። ከቀኑ 9 ሰዓት ጀምሮ እስከ 12 ሰዓት ድረስ ከመንዲዳ ከተማ ተነስቶ በተለያየ አቅጣጫ ሲንቀሳቀስ የነበረን የአገዛዙን ኃይል ጀግኖቹ የተጉለት አባት አርበኞችና የፋኖ ሰራዊት ጋር በመቀናጀት በደፈጣ ጥቃት አድቅቀውታል። ጥቃትም አድርሰውበታል። በዚህ ድንገተኛ ጥቃት ክፉኛ የተመታው የጠላት ኃይል ሙትና ቁስለኛውን ይዞ ወደ መጣበት ለመፈርጠጥ ተገዷል ማለት ነው። ይሁን እንጂ ይህ ስብስብ ወደኋላ በሚያፈገፍግበት ወቅት የሙጢ ጨርቆስ ትምህርት ቤት ንብረት በመዝረፍ የስድስተኛ ክፍል ተፈታኝ ተማሪዎችን የፈተና ወረቀት በመቀዳደድና ተማሪዎችን በማሸማቀቅ ጭምር ጥቃት ፈጽሟል። ከዚሁ ጋር በተያያዘ የሞዬ አማንጉልት ቀበሌን ለመቆጣጠር በሌላ አቅጣጫ የተንቀሳቀሰው ይኸው ኃይል ረጅም ሰዓት በፈጀው ውጊያ በጀግኖቹ ክንድ ከባድ ምት አስተናግዶ በውጊያው ቁጥራቸው በውል ያልታወቁ የአገዛዙ ወታደሮች ሲደመሰሱ 2 ከባድ ቁስለኞችን በመያዝ ወደ መነሻው መንዲዳ ከተማ ለመመለስ ተገዷል ማለት ነው። ሌላው ግንባር ወደ ወሎ ቤት አማራ አሻገራለሁ። ወሎ ቤት አማራ ግንባር ሲሻገር ነው ያለ የቀን ቀጠሮ የሚያልቅበት የብልጽግናው ስርዓት አሁንም እስከ ሰኔ 30 ድረስ ፋኖን አጸዳለሁ በማለት እየቃዥ ያለው የፋሽስቱ አብይ አህመድ መንግስት ወደ ምዕራብ ወሎ ግንባር በብዛት የላከው ሰራዊት እንደ ጨው እየሟሟ ሲሆን የ11ኛ እዝ ዋና አዛዥ ጄኔራል አድማሱ አለሙና ምክትሉ ሜጀር ጄኔራል ዘውዱ ሰጣርጌ መድፍ ጭምር ይዘው በመግባት በዛሬው ዕለት
አማራ ሳይንት ወረዳ ውስጥ በ3 ግንባሮች ተኩስ ቢከፍቱም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ የዚች ሻለቃ ፋኖች አይቀጡ ቅጣት ቀጥተው በርካታ ጠላትን በመደምሰስና በማቁሰል ወደ መጣበት እንዲመለስ አድርገውታል። የታቦር ሻለቃ ፋኖች በጠላት ላይ በወሰዱት እርምጃ ቁጥሩ በውል ያልታወቀ የመከላከያ ሰራዊት አባል ሲደመሰስ እና ሲቆስል፣ ከዚህ በተጨማሪ ደግሞ መንገድ ሲመራቸው የነበረው የአማራ ሳይንት ወረዳ ሚኒሻ ጽሕፈት ቤት የሚኒሻዎች ዘመቻ መሪ አቶ ሙልጌታ የተባለ ግለሰብ ከነ አጃቢዎቹ መደምሰስ ተችሏል። በ3 ግንባሮች ማለትም በጓሜዳ ተድባበ ማርያም እና በዋሮ በኩል በርካታ ስነ ልቦናው የተሰለበ ሰራዊት አሰልፎ የተንቀሳቀሰው ጠላት አስከሬንና ቁስለኛ ተሸክሞ ተመልሷል። በዚህ ሰዓት ጄኔራሎቹ ያሰቡት ሳይሳካላቸው ቀርቶ ደም ግፊታቸው እና ስኳራቸው ተባብሶባቸው ለጤና ቀውስ እንደተዳረጉ የውስጥ አርበኞቻችን አረጋግጠውልናል ማለት ነው። ሀብቴ እንግዲህ የአማራ ፋኖ ብሔራዊ ንቅናቄን ከባድ ምት መቋቋም ያቃተው የብልጽግናው አገዛዝ ሰራዊት በየቀኑ እየፈረሰ ፋኖን እየተቀላቀለ ይገኛል። ከላይ የገለጽኳቸውን ምት መቋቋም ሲያቅተው በብዛት እንደ አማራ ፋኖ ብሔራዊ ንቅናቄ በጎጃም ቴዎድሮስ ዕዝ በጎንደር ጠቅላይ ግዛት በላይ ዕዝን በስፋት እየተቀላቀለ ያለበት ሁኔታ ነው ያለ። በተለይ ደግሞ በወሎ ቤት አማራ እና በሸዋ ጠቅላይ ግዛት ዛሬም በተመሳሳይ በርካታ ሰራዊት ፋኖን እየተቀላቀለ ያለበት ሁኔታ ነው ያለው። እንግዲህ የአማራ ፋኖ ብሔራዊ ንቅናቄን ከባድ ምት መቋቋም ያቃተው የብልጽግናው አገዛዝ ሰራዊት በየቀኑ እየፈረሰ የአማራ ፋኖ ብሔራዊ ንቅናቄን እየተቀላቀለ ይገኛል ማለት ነው። ሰኔ 11 ቀን 2018 ዓ.ም ብልጽግና ስልጣኑን ይጠብቅለት ዘንድ የተመካበት ሰራዊት በመፍረስ የአማራ ፋኖ ብሔራዊ ንቅናቄ እንደ አብነት ነው የምጠቅሰው ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሬጅመንትን የተቀላቀሉትን እንደ አብነት እጠቅሳለሁ። ፋኖ የተቀላቀሉት ወሎ ቤት አማራ ላይ ብቻ ሳይሆን በጎጃምም እንደዚሁ ቴዎድሮስ ዕዝን እየተቀላቀሉ እንደሆነ በመግቢያ እንደጠቀስኩት ነው። ስለዚህ የአማራ ሕዝብን ለመከራና ስቃይ ለመዳረግ በእብሪትና በማናለብኝነት አማራን አንገት ለማስደፋትና ለመጨፍጨፍ ወደ ጦርነት የገባው የኦህዴድ ብልጽግና ቅጥረኛና ወንጀለኛ ቡድን በግድ ያግበሰበሰው ሰራዊት መኮብለልና መበተን የመጨረሻ አማራጭ የሌለው አማራጭ ሆኖ ቀጥሏል ማለት ነው። የወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር የተቀላቀሉ የአገዛዙ ሰራዊቶችን በዝርዝር ማቅረብ ፈልጋለሁ። አንደኛው 50 አለቃ ሰማው አማረ ከ11ኛ ዕዝ 205ኛ ኮር 83ኛ ክፍለ ጦር ሻምበል መሪ የነበረ ነው። ስናይፐር ይዞ መቀላቀል ችሏል። ሌላው 10 አለቃ ዳዊት ዳኛቸው የተባለ ነው ከ19ኛ ክፍለ ጦር መሰረታዊ ወታደር አማኑኤል አዲስ የተባለው ከ19ኛ እንደዚሁ ክፍለ ጦር መሰረታዊ ወታደር ጥላሁን አማራ የተባለው እንደዚሁ ከ19ኛ ክፍለ ጦር ወደ ፋኖ ተቀላቅለዋል ማለት ነው። ወደ 105ኛ ኮር ገቢ የሆነ የጠላት መሳሪያ ደግሞ አንድ ጥቁር ክላሽ አንድ ጥቁር ስናይፐር ከነሙሉ ትጥቁ 3 ጥቁር ክላሽ 600 የክላሽ ተተኳሽ 9 የክላሽ ካዝና 2 የእጅ ቦምብ 3 የወገብ ትጥቅ ከነዚህ ፋኖን ከተቀላቀሉት ውስጥ 50 አለቃ ሰማው አማረ ስላገዛዙ ሀሳቡን ጠቅሷል። በተቀላቀለበት በዚህ አሃድ ውስጥ ሀሳቡን ሲያደርግ ግን ሲገልጽ ሲያስረዳለኛ የህዝብ ልጆች እንዳልሆንን ሁሉ በህዝብ እንድንጠላ አድርጎናል። በሀገር መከላከያ ሰራዊት የንጹሐን ቤት ሆን ብሎ በከባድ መሳሪያ ተቃጥሏል። ሀብት ንብረታቸው ሲወድም አይተናል፣ ወድሟል። ይሄ የሆነው በእኛ ከባድ መሳሪያ በመጣልና በድሮንም ጭምር እኛ ከምንጥለው ቢኤም ሞርተር መድፍ በተጨማሪ በድሮን ጭምር በርካታ ውድመቶች በአማራ ህዝብ ላይ ሲፈጸሙ እናያለን። ከሚሰራው ግፍ አኳያ የተቋሙ አባል መሆንና መባል እጅግ በጣም አሳፋሪ ነው በማለት ጠቅሷል። መለያውን ለብሼ መታየት በራሱ ያሳቅቀኛል ብሎ ጠቅሷል። ሁሉም ተዋጊ ኃይል መውጣት ይፈልጋል፣ ጊዜና ምቹ ሁኔታ ብቻ ነው የሚጠብቀው በማለት ጠቅሷል። ሁሉም አባል በጥርጣሬ ነው የሚታየው። በተለይ
አማርኛ ተናጋሪ የሆነ ወታደር መታሰር፣ መፈታት የዕለት ተዕለት ዕጣ ፈንታችን ነበረ በማለት ሀሳቡን ገልጿል ማለት ነው። መከላከያ አባላቱ ፋኖን ሲቀላቀሉ የ105ኛ ኮር ምክትል ዘመቻ ኃላፊ አርበኛ ጎሹ ታረቀና የአትሮንስ ሻለቃ አመራሮችና አባላት ደማቅ አቀባበል ያደረጉላቸው ሲሆን በተደረገላቸው አቀባበልም ደስተኛ መሆናቸውን ወደ ፋኖ የተቀላቀሉት የመከላከያ አባላቶች ተናግረዋል ማለት ነው። ከህልውና ተጋድሎ ጎን ለጎን ቅድም በመግቢያ እንደጠቀስኩት ከህልውና ተጋድሎ ጎን ለጎን የአማራ ፋኖ ብሔራዊ ንቅናቄ የነገውን አማራ በትምህርትና እውቀት የመገንባት ታሪካዊ ኃላፊነቱን እየተወጣ ይገኛል። ዛሬ ሰኔ 11 ቀን 2018 ዓ.ም ትግሉ ዘርፈ ብዙ ስለሆነ በትምህርት መሸነፍ የነገን ትውልድ አሳልፎ ለመስጠት መጋበዝ በመሆኑ በትግሉ መስመር ውስጥ ሆኖም መማርና ማስተማርን ማስቀጠል እንዲሁም ለአማራ ህዝብ ህልውና በትግል አውድማ ላይ እያለንም ታጋዮች ሌት ተቀን መሰልጠንና ማወቅ የህልውናው ተጋድሎ አንዱና ዋናው አካል ነው በማለት እየተንቀሳቀስን ያለንበት ሁኔታ እንዳለ እንዲታወቅ ነው። የአማራ ህዝብ በአሁኑ ወቅት ሁለንተናዊ በሆነ የህልውና ጦርነት ውስጥ እንደሚገኝ ይታወቃል። አገዛዙ ወይም ብልጽግና አማራን በህይወት፣ በስነ ልቦና፣ በኢኮኖሚ፣ በማህበራዊ ጉዳይ ለማዳከም ሌትና ቀን እየሰራ ባለበት በዚህ ፈታኝ ወቅት የህዝብ ልጅ ሆነው ፋኖ የአማራ ፋኖ ብሔራዊ ንቅናቄ የፋኖ ኃይል እንዳጠቃላይ በአንድ እጁ ጠላትን እየመከተ በሌላ እጁ ደግሞ የነገዋን አማራ የሚገነባውን ትውልድ በእውቀት እንዲታነጽ የጀርባ አጥንት ሆኖ ይገኛል ማለት ነው። የአማራ ፋኖ ብሔራዊ ንቅናቄም በተቆጣጠራቸው በሁሉም አካባቢዎች የ6ኛ ክፍል ክልል አቀፍ ፈተና ሙሉ በሙሉ በሰላም እንዲጠናቀቅ አድርጓል። ይህ ብቻ ሳይሆን ዛሬም የተጀመረው የ8ኛ ክፍል ክልል አቀፍ ፈተና የመምህራንንና የተማሪዎችን ሙሉ የደህንነት ዋስትና በማረጋገጥ በሰላማዊ ሁኔታ እየተካሄደ ይገኛል ማለት ነው። በአንዳንድ አካባቢዎች የነገውን ትውልድ ጨለማ ለማልበስ የሚንቀሳቀሰው የአገዛዙ ኃይል ፈተናውን ለማደናቀፍ ሙከራዎችን ቢያደርግም በጀግናው ሰራዊታችን ተጋድሎና በአመራሩ ንቃት መክሸፍ ችሏል ማለት ነው። ከ8ኛ ክፍል ክልል አቀፍ ፈተና በተጨማሪ በአንዳንድ አካባቢዎች ከ9ኛና 11ኛ ክፍል የሁለተኛ መንፈቅ ዓመት ማጠቃለያ ፈተና ያለምንም የደህንነት ስጋት በድርጅቱ ስር ባሉ እዞች ባደረጉት ሁሉን አቀፍ ድጋፍና ጥበቃ በስኬት እየተከናወኑ ይገኛሉ። ትምህርት የአንድን ማህበረሰብ ነጻነት፣ ክብርና መጻኢ ዕድል የሚወስን ታላቅ መሳሪያ በመሆኑ ጠላት የአማራን ህዝብ ለማዳከም ከሚጠቀምባቸው ስልቶች አንዱ ትውልዱን ካለማወቅና ካለመማር ጨለማ ውስጥ መክተት እንደሆነ ይታወቃል። ተቋማትን በድሮንና በመድፍ መምታት ነው የአገዛዙ ስራ ማለት ነው። ይህንንም በተለያዩ አካባቢዎች አድርጎታል። ዓለም አቀፉ የሚያውቀው ሀቅ ነው። ይሁን እንጂ የድርጅቱ አመራሮች፣ የአማራ ፋኖ ብሔራዊ ንቅናቄ አመራሮች ይህንን ሴራ በየደረጃው ያሉ አመራሮች ከላይ ከድርጅት አመራሮች ድረስ እስከ እዝ እስከ ኮር እስከ ታች ድረስ ያለው አመራር ይህንን ሴራ ቀድመው በመረዳትና በመገምገም ትምህርት ቤቶች እንዳይዘጉና በተሟላ ሁኔታ በጦርነት ውስጥ ሆኖ መማር አዳጋች ቢሆንም ቢያንስ ተማሪዎች ከትምህርት ገበታቸው እንዳይረቁ እና የነገ ሀገር ተረካቢ ተማሪዎች ፈተናቸውን ያለምንም ስጋት እንዲወስዱ ሌት ተቀን እየተጉ ይገኛሉ በየደረጃው ያሉ አመራሮችና አባላቶች። ለዚህም ትልቅ ምስጋና ያስፈልጋል። ሰራዊታችንም ወደ ጦር ግንባር በመሰለፍ ብልጽግናን ከማፍረስ ባለፈ የማህበረሰቡን ሰላም እና ደህንነት በመጠበቅ ረገድ የመሪነት ሚናውን እየተወጣ ይገኛል። መምህራን ያለምንም የደህንነት ስጋት ሙያዊ ግዴታቸውን እንዲወጡ ማድረጉና ተማሪዎችን በሰላም ተፈትነው ወደ ቤታቸው እንዲመለሱ ሌትና ቀን በንቃት መጠበቁ ፋኖ የህዝብ አለኝታ መሆኑን በድጋሚ ያረጋገጠበት ታላቅ ታሪካዊ ክስተት ነው። እንግዲህ ያሉኝ መረጃዎች እነዚህን ይመስላሉ። የአማራ ህዝብ የህልውና ትግል የነገን ብሩህ ትውልድ የመቅረጽም ጭምር መሆኑን ይህ የፈተና ሂደት አይነተኛ ማረጋገጫ መሆኑን ሁላችንም ልንገነዘብ ይገባል።
ክብር ለትግሉ ሰማዕታት። የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ማለት ነው እንፈልገው። በነገው በቀጣይ በሚኖሩን መረጃዎች እስከምንገናኝ ድረስ ከታላቅ ክብር ጋር ምስጋናዬን ማቅረብ ፈልጋለሁ። አመሰግናለሁ ሀብቴ። አርበኛ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ፣ እጅግ በጣም ከልብ እናመሰግናለን። ጊዜውም ሁኔታውም በጣም የተጣበበ ሁኔታ ባለበት አመቺ ባልሆኑ ሁኔታዎችም ቢሆን ህብረተሰቡ ሊያውቅ የሚገባውን መረጃ በማድረስ ላደረከው ትልቅ ትዕግስትም ዝግጅትም እጅግ በጣም ከልብ እናመሰግናለን አቤ። እኔም ከልብ አመሰግናለሁ። መልካም ጊዜ።